በስናይፐር ጀግናው ባንተ አርጎላ አፈር ተቀምነት የአማራ ህዝብ ነው የነበር ጀግናው በደብረ ዘቢጥ ወንድሙ ጋራ ያው ሁሉ ጠላት ጋር በደበደው ጀግናው ባንተ በቃይ በግራ ትልቅ ወንድሙ የቆሰለበት ትንሽ ወንድሙ የተሰዋበት ቤተሰቦቹን የበተነበት አንበሳው ፋኖ ወይ ጀግንነት በተዛመርኩት ሚለው ጠላት ቤተሰቦቹን ይዞ ታጣቂ የድካንባ ባልቤት ጠባቂ የጦር ቀማሪው ጦር እየመራ ከኋላ አይደለም ፊት ለፊት ሆኖ እንደ ተራራ ከቁጣም ሲነሳ ያበላን ዘለቀ ጠላት መጣት አፍቶት ልቡ ተጨነቀ ከቦንደ ሲጠራ ሴቴዋ ድሮስ ባዳተ በጅብዶ አሞቱ ሲፈስ ከቡሎ ሲጠራ ንጉስ ሚካኤል ወዳም ይደበቀው በዱር በገደል በቀው በዱር በገደል በሸዋም ሲጠሩ እንየምንከ ሁሌም ግንባር ቀደም ለአገሯ ታሪክ ጎጃምና ጎንደር ሐረ ሸዋ ወሎ ሆድሎ ተነስቷል አንድ አማራ ብሎ ሆ ብሎ ተነስቷል አንድ አማራ ብሎ ዛሬም አለን ጀግና አርበኛ መሳፍንት ምሬ ወዳጆ ኢንጂነር ደሳለኝ አርበኛው ዘመን ስማቸው ሲጠራ ጠላት ተበተነ ዛሬም አለ ልቤ ጀግና እንደወደደ በላይ አማተና ዘመንን ወደደ በላይ አማተና ዘመንን ወደደ ዘመንን ወለደ በዛም ብንት ተፈዳ የማራ ትዕግስቱ ሲሟጠት ተነሳ በያ አስተውል ጀግናዬ ተበህ እንዳትገኝ ታሪክን ብትረሳ እኔ አንተን አያውቅም ታሪክን ብትረሳ እኔ አንተን ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዛሬ የተመረጡ ሰበርና ትኩስ መረጃዎችን የማደርሳችሁ ይሆናል። ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በአማራ ፋኖ ብሔራዊ ኃይል የጎጃም 7ኛ ሐዲስ ዓለማየሁ ክፍለ ጦር አብራጃት ብርጌድ ለወራት የሰለጠኑ ኮማንዶዎችን አስመርቋል። በምረቃ ስነ ስርዓቱ ላይ በአማራ ፋኖ ብሔራዊ ኃይል የጎጃም ዘመቻ መምሪያ ኃላፊ 100 አለቃ አበበ ሰው መሆን የሚከተለውን መልእክት አስተላልፈዋል። የተከበራችሁ የዚህ ምርቃት ተጋባዥ እንግዶች፣ ክብራንና ክብራት፣ ከሁሉም አስቀድሜ የዘመኑ አብሪ ኮከቦች፣ የአማራ ሕዝብ አለኝታዎች፣ የነጻነት መንገድ ድል አብሳሪዎች፣ የሕዝባችን ደም መላሾች፣ ውድ ወደ ሆነው ፋኖነት ሙያ በዛሬ ዕለት የተጎናጸፋችሁ ተመራቂዎቻችን ለዛሬዋ ቀን በመድረሳችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። የአባቶቻችን የውል ውርስ የሆነውን ፋኖነት ማለት ከጥንት ዘመን ጀምሮ ሀገር በተወረረች ጊዜ አገዛዝ በህዝብ ላይ ባመፀ ጊዜ እምብኝ ለአገሬ ዱር ቤቴ በማለት ወራሪንና አገዛዝን በመዋጋት የህዝብን ሰላም ማረጋገጥና ሀገርን የማዳን ታሪካዊ የአርበኝነት ውቅር ነው።
ላብነትም በፋሽስት ጣሊያን ወረራ ጊዜ የነበረውን የፋኖነት ገድል የአርበኛ በላይ ዘለቀ ታሪክ የኛ ዘመን ትውልድ የትግላችን ማህተብ አድርገነዋል። በዘመናችን አብሪ ኮከቦችና የመሪነት ተምሳሌት ጠንካራ መሪዎች የሚመራው የአማራ ፋኖ ብሔራዊ ኃይል በጠንካራ አማራዊ ስነልቦናና የተገነባ በባለት ብሩህ አእምሮ መሪዎች የሚመራ ጠንካራ ድርጅት ነው። በዚህም በአባቶቻችን ዘመን ጥቁር ጣሊያን በዚህ በእኛ ዘመን በአገዛዙ ስርዓት አስጠባቂ ወታደሮችና በሆዳቸው የወደቁ ጥቁር አማራንን ባይ አገልጋዮች በነፍስ ወከፍ መሳሪያ ይቀጡ ቅጣት በመቅጣት ከክላሽ እስከ ስናይፐር፣ ከብሬን እስከ ዲሽቃን፣ ከሞርተር እስከ ዙ ማርከን ጠላትን በደፈጣና በፊት ለፊት ውጊያ እየማረክን እየደመሰስን እንገኛለን። ይሁን እንጂ በታሪክ እንደሰማነውና እንዳየነው የፋኖን በትር መቋቋም ያቃተው የአብይ አህመድ ስርዓት ህዝባችንን፣ ልጆቻችንንና ቤተሰቦቻችንን ፋኖ የታለ በማለት በጅምላ በማሰር በመግደልና በድሮን ሁሉ በመጨፍጨፍ እንዲሁም መሪን ከተመሪ ግዛትን ከግዛት የሚከፋፍል አሉባልታዎች በመንዛት አደራዳሪ ሽማግሌዎችን በመላክና ትግሉን በገንዘብ ለመግዛት በመሞከር የትግላችን ምዕራፍ በፍጥነት እንዲቋጨው ይረዳናል እንጂ የሚያስቆመን ምንም ምድራዊ ኃይል አይኖርም። ፋኖነት ከራስ በላይ ለህዝብና ለወገን በሚል መርህ በራስ ተነሳሽነት ያለ ምንም ደሞዝ አንድ ህይወቱን ለህዝብ በመስጠት ከቀላቀለ እስከ ህይወት መስዋዕትነት የሚከፈልበት የነጻነት ፋና ዋጊ የአኩሪ ኮከብ ድል ባለቤት ሆኖ ሳለም ለተከታታይ 7 ወራት የኮማንዶ ውትድርና ሙያ ሰልጥናችሁ የምትመረቁ የቁርጥ ቀን የአማራ ልጆች ሰልጥናችሁን ጨርሳችሁ እዚህ ስለደረሳችሁ ከዛሬዋ ቀን ጀምሮ ለሚሰጣችሁ ወታደራዊ ግዳጅ ዝግጁ በመሆናችሁ ይህች ቀን ለህይወታችሁ ልዩ ቀን ናትና በደማቅ ቀለም የታሪክ መዝገብ ላይ ትሰፍራላችሁ። ተቋማችን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በሚንቀሳቀስባቸው ከአባይ እስከ አባይ ወታደሩን ከፖለቲካው የትግል መስመር አጣምሮ በመምራት አብዮት መስመሩን ጠብቆ እንዲመራ እየተደረገ ነው። እኛ መሪዎቹም በእነ ሰማዕቱ ጄኔራል አሳምነው ጽጌና ህፃን ቂል ኪዳን እንዲሁም በእነ ሰማዕቱ ሳሙኤል አወቀ ትግሌን አደራ በሚለው የትግል ቃል ኪዳናችን ለህዝባችን እስከ መጨረሻው ታምነን የሚያስፈልገውን የሚገባውን ነጻነት እናጎናጽፈዋለን። በመጨረሻም ድርጅታችን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም በቅርቡ ጠላትን የኃይል ለአንድና ለመጨረሻ ጊዜ በመደምሰስ ለህዝባችን እረፍትና ለሀገራችን ኢትዮጵያዊ ፍትሐዊ የሆነ ስርዓት እንደምንመሰርት በኩራት እየገለጽ